አራት ውድድሮች ላይ በአንድ ሳምንት ወሳኝ በአራት አንደኛው ላይ ዋው ካፕ አንደኛው ቻምፒየንስ ሊግ ላይ ብቻ 1-0 ማሸነፋቸው በአራት የተለያዩ ውድድሮች ላይ ከአራቱ አንዱን ያሸንፉ በአንድ ጎል ልዩ 1-0 እሱም እስከ መጨረሻው ደቂቃ ድረስ ሄዶና 92 ደቂቃ ይሄ ለደጋፊ የሚያማርጥ እንዴ ወጡ በጣም አርሰናል ደጋፊዎች እዚህ ለሀገራችንም ላሉትም ቤትም የሚያሳዝን ነው። እንዲህ በታላቅ ጉጉት ሲጠበቅ የነበረ ጨዋታ yes አይ ኖ ዘንድሮ ቢሳካላችሁ ደስ ይለኝ ነበር ቢሳካላችሁ እና አሁንም ስቲል የሚሆን ይመስለኛል የፕሪሚየር ሊግ ግን እንደዚህ አይነት ይሄ እንደዚህ አይነት በዚህ ሰዓት ላይ ኤሚሬትስ ላይ እንደዚህ አሳልፈ የምትሰጥ ከሆነ ኤሚሬትስ ላይ ከበርንማውዝ ጋር ደግሞ መንሱሬ አጥቅተህ ተጫውተህ አስከፍተህ አሁን መጨረሻ ላይ ጋብሪኤል ጄሱስ ገብቶ ፊት ላይ ከማክስ ዶማን ምናምን የሚፈጥሯቸው ነገሮች አሉ። አትሊስት እንደሱ ተጫውተህ 90 ደቂቃ ተበልተህ በኳስ ቁጥጥር ተበልጠህ የተሻለ ኢነርጂ ይዞብህ ደጋፊ በማንነት ተጋጣሚ የተሻለ ተጫውቶብህ የተሻለ ተነሳሽነት ምን ማለት መሰለህ እኮ አልፈራህም ማለት ነው። ተጋጣሚ አልፈራህም ማለት ነው። ማሸነፍ እችላለሁ ብሎ አምኖ ነው የመጣው እና ጥረቱ የቦርንመዝ ጥረት የተሻለ ነው መሰለኝ። ጥያቄ የለውም። ጫናው አርሰናል ላይ ይታያል። ፊዚካል ጫናው፣ ሜንታል ጫናው፣ ሜንታሊቲ ላይ ግን ምን ታረጋዋለህ? ሲዝኑን ስታጠናቅቅ እንደዚህ ካለው ቻሌንጅ ጋርም ተጋፍተህ እኮ ነው ዋንጫ ጋር የምትደርሰው። ይሄንን ማድረግ ካልቻልክ ለዋንጫ ቡድን አይደለም ማለት ስትፈተን ማለፍ አለብህ አይደል? እና አሁን ቦርንመዝ ኤሚሬትስ ላይ መጥቶ 2-1 ካሸነፈ ከሲቲ ውጭ ያሉት ሌሎች ተጋጣሚዎች እዚህ መጥተው እናሸንፋለን ብለው ማያምኑበት ምን ምክንያት አለ? ከዚህ በኋላ ባሉት ጨዋታዎች ኤግዛክት አየው ራስህን እንዴት ነው ፎርትረስህን የበለጠ ያጠናከርክ አይደፈር መሆን አለብህ ቢያንስ በሜዳ በእንደዚህ አይነት ወሳኝ ጨዋታ ወሳኝ የሲዝን ወቅት ላይ እና ይሄ እጅ መስጠት ነው አድርጌ ነው የማየው። ይኸውልህ ደጋፊው ሲወጣ ኤሚሬትስ እቺ ወሊሶ ክትፎ ቤት ናት ያቺ እሷ በኩል እየሸተታቸው ይሄ ከሲዝን ከቴብሉ አጋማሽ በታች ያለ ቡድን ነው መሰለኝ ሲጀምሩ የጨዋታ 13ኛ ደረጃ ላይ ነው 9 መጣ። ግን እንጥፍጣፊ የአውሮፓ ተሳትፎ ነገር እኮ ይፈልጋል። አሁን በርንማውዝ በዚህ አይነት ከቀጠለ እነሱን ማድረግ ያው ትኩረታችን አርሰናል ላይ አይደል? በአብዛኛው የዋንጫ ፉክክሩ አርሰናል ላይ ስለሆነ እውነት እዛ ላይ ትኩረት ስለምናደርግ ነው እንጂ ቦርንመዞች ቆመ የምታጨበጭብለት ፐርፎርማንስ ያሳያል። አርሰናል መሆኑን ተጋጣሚውን ረስተው ኤሚሬትስ መሆኑን ረስተው ከኳስ ውጪ ከኳስ ጋር በሽግግር ላይ በመከላከልም በማጥቃትም በሁሉም የጨዋታ ሞመንቶች ላይ ከአርሰናል በጣም ተሽለው ነው የጨረሰው። በጣም እና ይገባቸዋል። ማንም አይገባቸው ማለት እና አርሰናል አሳዛኝ ተሸናፊ ነው የምትልበት አይደለም። የሚያሳዝነው ለደጋፊው የዋንጫ ተስፋ ነው እንጂ መሰለኝ በዛሬ በ90 ደቂቃ ፐርፎርማንስ አርሰናል ጨዋታውን መሸነፍ ይገባዋል። ይሸነፍ ጥሩ ነው፣ ግን ደግሞ በቂ እንቅስቃሴ አድርጎ እንዴ በሙሉ እኮ መንሱር ኳስ አጨዋወታቸው ገና ጀማሪ ኤሌመንተሪ አይነት አጨዋወት ነው። ኳስ መቆጣጠር አይችሉም፣ ከሜዳቸው መውጣት አይችሉም፣ መሞከር አይችሉም። በኋላ ላይ ማክስ ዶማን በኋላ ላይ ጋብሪኤል ጄሱስ ከመጡ በኋላ ቢልዳፑ በጣም የዘገየ ቢልዳፕ ደጋፊው ቅሬታ ስለነበረው መስሎ በጣም እኮ አይ ቲንክ የበለጠ ጫና አሳድሯል። ያም ደጋፊው ከጨዋታው ከእለቱ ሁኔታ ጋር አልተጣጣምም። ተጫዋቾቹ ደግሞ እዚህ ድረስ ነው ማድረግ የሚችሉት ለዛሬ ለዚህ 90 ደቂቃ ማድረግ የሚችሉት እዚህ ድረስ ነው መሰለኝ። ማድረግ ሳትችል ስትቀር ደጋፊው 10 ሲል አረ ፍጠን አረ እንዲህ አድርግ ሲል የበለጠ እየወረድክ ነው የምትመጣው። ማድረግ ካልቻልክ አሁን ይሄ ፊዚካሊ ተዳክመዋል፣ በጣም ተዳክመዋል። እና ደግሞ ቅድም ያልኩትም ነገር አለ ከጨዋታው በፊት አሸነፈም ተሸነፈም አርሰናል እነዚህን ጨዋታዎች አሁን በሙሉ ኢንቴንሲቲ መጫወት አይችልም። የጨዋታው መደራረብና ሁኔታው ብዙ ጨዋታዎች ተንከባለው እዚህ አድርሷቸዋልና አንዳንድ ጊዜ አላውቅም ለአሰልጣኞቹ ምን ማድረግ እንዳለባቸው፣ ግን አንዳንዴ 4 ዋንጫ ብለህ እያሰብ ጉልበትን ከምትጨርስ ወጣት ተጫዋቾች ካራባው ዴፌ የተወሰኑ ወይ 2 ዋንጫዎች ላይ ፕሪሚየር ሊግ
እና ቻምፒየንስ ሊግ ብለህ ብትቀጥል የተሻለ እነዛን ሁለቱን ጥሎ ማለፎቹ ላይ በጊዜ ብትወደ ይሻላል። አለዚያ ሁሉንም ያፋታል እንደዚህ አይነት ነገር እስከ መጨረሻው ድረስ። አሁን ተሟቶ አልቀዋል። እንዲህ ደክመዋል። አዎ መሲ ደክመዋል፣ በጣም አስቸጋሪ ነው። ፊዚካሊም ሜንታሊም ነው አርሰናል የወረደው። በተለይ የሜንታል ጭንቀቱ የደጋፊው ፊት ለፊት አለ። እንደገና አሰልጣኛቸው ውጪ ቢጫወቱ ይሻል ነበር። ስፖርቲንግ ሊዝበኑን ጨዋታ የአሰልጣኙም ሪያክሽን እዛ ጋር ሲታይ በጣም ጭንቀት አለው እና በሁለቱም ነው የተጎዱት። በዛ ላይ ይዘውት የገቡትንም ታክቲክ እና ቴክኒክ ለመተግበር ራሱ በጣም የተቸገሩ በሚመስልና ራዮላ ዛሬ ችሎታቸውን ያሳዩበት ትልቁ ጨዋታቸው፣ ልጆቻቸው ደግሞ የእሳቸው ያሏቸውን ተግባራዊ በማድረግ ትልቁን ብልጫ ወስደው እነሱ ራሳቸው እኮ ለዋንጫ የሚጫወቱ ነበር የሚመስሉት ያውም በነፃነት እነሱ እየተጫወቱ ማለት ነው። ቢሸነፉ ምንም የሚጎልባቸው ነገር የለም። ፊዚካሊ ፍሬሽ መሆናቸው ጠቅሟቸዋል። ከረዥም ጊዜ ጨዋታ በኋላ ነው። እንደገናም ምንም ሳይኮሎጂካሊም ቢሸነፉና 14ተኛም ቢሆኑ ወይም 15ተኛም ቢሆኑ ምንም የሚመጣው ነገር የለም። ምናልባት ፋይናንሻሊ የሚደርሳቸው ድርሻ የሚቀንስ ካልሆነ በስተቀር። ስለዚህ የዛሬው ጨዋታ ለአርሰናል በጣም በውጥረት ሆኖ አርሰናልን የጎዳው እሱ ይመስለኛል እና አሁንም ቀሪ ጨዋታዎቹ ላይ እና ተስተካካይ ጨዋታዎቹ ላይ ትልቅ ስጋት ይፈጥራል። ምናልባትም ሮብ ዕለትም ደግሞ ከስፖርቲንግ ሊዝበን ጋር ያለውን ጨዋታም የዚህ ተጽዕኖ እንዳያመጣ ኦፍኮርስ 1-0 አሸንፈው ስለነበር ከሜዳቸው ውጪ አድቫንቴጅ ይዘው ይገባሉ ብሎ መውሰድ ይቻላል። ግን አሁንም ቢሆን ስነ ልቦናዊ ዝግጁነት ይፈልጋል። አርሰናል ትንሽ በጣም ኦቨር አምቢሽየስ ናቸውና እሱ የረበሻቸው ይመስለኛል። አምቢሽየስ እኮ ደግሞ ካሴ የሚገርም ተጫውተን እግራቸውም ሰውነታቸውም አይምሯቸውም ታስሮ ነው ሜዳ ላይ ለበርንማውስ እጅና እግራቸው ታስሮ የቀረበ የፋሲካ ጀዳ ዶሮ ነው። ለመሮጥ ዝግጁ አልነበሩም ዛሬ በፊት